ተናስተን ጠቅላይ ሚኒስትር እንደምናት ደህናነት ከወቀኝ በኢትዮጵያ ፈርስት እዚህ ችግርሻና ክቡር ጠቅላይ ሚኒስትር በጣም አድርጌ አመሰግናለሁ። እንደው ራሴን ክሊር ለማድረግ ያው በፊላደልፊያ ነው የምኖረው፣ ከዲያስፖራ ነው የምመጣው። በኢህአዴግ አባል አይደለሁም፣ ፎርዛት ማተር የምን ፓርቲ አባል አይደለሁም። ጥሩ ነገሮችን ሳይ ደስ ይለኛል፣ ደካሞችን ሳይ ቦል ይወጣው አቀርባለሁና ይሄን ክሊር አድርገው ብዬ ነው። እንደው ግን ፎርማሊ ብዙ ከመሄዳችን በፊት አንዳንድ ጥያቄዎች ብጠይቆትም እድሉም የለንም ነበር እርሶን ማግኘትና ለምሳሌ ብዙ ጊዜ ሰዎች ጠይቁኛል፣ አቶ መለስ ዜናዊ ምን አይነት ሰው ናቸው? ለምሳሌ ምን አይነት አባት ናቸው? ምን አይነት ባል ናቸው ይባላልና እንደው እርሶ እንዴት ይገልጹታል ራስዎትን? ልጆችና ባለቤት ናቸው መግለጽ ያለባቸው። ይሄን በሚመለከት ግን ለምሳሌ ቤት ውስጥ ለምሳሌ እኔ አባት ቁጡ ነው እላለሁ አባቴን። እርሶም ለምሳሌ አይነት ክስ ይመጣቦታል? አይ ይሄን ያህል አይደለም። ከልጆች ጋር ከባለቤት ጋር እንደዚህ አይነት የመቆጣትም የመጋጨትም ነገር አጋጥሞኝ አያውቅም። አንድ የሚገርመኝ ለምሳሌ ምግብ ምናምን ኩክ አድርገው ያውቃሉ በህይወት ዘመኖት? በትግሉ የመጀመሪያ ጊዜዎች እንደ ማንኛውም ታጋይ ምግብ አዘጋጅ ነበር። ከዛ በኋላ ግን እንደ ስራም ብዙ የምወደው ስራ አይደለም፣ እንደ ግዴታ ሆኖ የመጣበት ሁኔታ የለም። እንደው በእርሶ ዙሪያ ያለውን ከመጨረስ በፊት ምን አይነት ሙዚቃ ይወዳሉ? እንደው ከሀገራችን የሚወዱት ዘፋኝ ያዳምጣሉ? ግን እንደው ከዛ ልጀምረና አዳምጣለሁ። ማዳመጣው ግን በአብዛኛው በወጣትነት ዘመን የምወዳቸው የነበሩ ዘፈኖች ነው። ለምሳሌ የድሮዎቹ የነ ጥላሁን ገሰሰ የመሳሰሉት የእነሱም የውጭም። አሁን ወደ ኢትዮጵያ አንዱ የመጣንበት ጉዳይ የነበረው ዘ ኒው ፌስ ኦፍ ኢትዮጵያ የሚል ዶክመንተሪ ለመስራት ነው። እኔ ለምሳሌ አሁን አንዳንድ ነገሮችን ተዋቸው ሳይ በዲሞክራሲ ዙሪያ ለምሳሌ ብመለከት እኔ በነበርኩበት ጊዜ ኢትዮጵያ ውስጥ ሰው ሰክሮ ፖለቲካ ያወራል ነበር። ሰው ሲሰክር እንደፈለገ ያወራል። ኢትዮጵያ ውስጥ ግን ተሰክሮ ፖለቲካ የማይወራበት ጊዜ ነበር። እንደው ሽሽት ነው ውትድርና ሽሽት ነው የወጣው የነበረውና አትሊስት አሁን ሰው ሳይሰክር ሲናገር አይቻለሁ። ይሄ ነገር ደስ ያሰኘኛል። አንዳንድ ልማቶች ምናምኖች የማያቸዋሉ ኢትዮጵያ ውስጥ የተዘዋወሩ ካየኋቸውና በራሴ ጭንቅላት ያሰብኩታል ዘ ኒው ፌስ ኦፍ ኢትዮጵያ የሚል። ግን በእርሶ እይታ እንደ አቶ መለስ ዜናዊነቶት ለምሳሌ እንዴት ያቀርቡታል? ዘ ኒው ፌስ ኦፍ ኢትዮጵያ ምንድን ነው ብለው ያስቡታል እርሶ? ከረጅም ጊዜ ከፊል እንቅልፍ በኋላ ከእንቅልፍ ባኖ መጀመሪያ ትንሽ እንደማንኛውም ከእንቅልፍ እንደነቀሰው የመወራጨት አዝማሚያ ነበረው። በሂደት ግን ይበልጥ እየሰከነ አካባቢውን እያወቀና እየተረጋጋ መራመድ የጀመረ ህዝብና ሀገር ነው ብዬ ነው የምወስደው። በሁሉም አቅጣጫ በልማቱም በዲሞክራሲውም እንዳልኩት ከእንቅልፍ የነቃ ሀገርና ህዝብ ስለሆነ ከረጅም እንቅልፍ የነቃ ሀገርና ህዝብ ስለሆነ መጀመሪያ ላይ ከእንቅልፍ ሲነቃ እንደሚያጋጥመው ሁሉ የተወሰነ የመደናበር ምልክት ቢኖር የሚገርም አይደለም። በሂደት ግን በደንብ እየሰከነና እየተረጋጋ መራመድ የጀመረ ህዝብና ሀገር ነው ብዬ ነው የምወስደው። ለምሳሌ በተለይ ውጭኛ ያለ ነው ስለ ፌደራል አወቃቀሩ ያለን ሁኔታ ጥሩ አይደለም። ስለ እውነት ከልቤም ለምሳሌ ኢትዮጵያን ይበታትናታል ብዬ እፈራለሁ። ሁሉም እኔ ትግሬ ነኝ ካለ እኔ አማራ ነኝ ካለ ትልቋ ስዕል ኢትዮጵያ ነገሯ አጠፋም አትደበዝዝም ወይ የሚል ስጋት አለኝ። ለምሳሌ ደቡብ አካባቢ ሲሄድ ደግሞ እንደው እሱ ነው እሴታችን አሉኝ። እንደው በብዙዎቻችን ጋር ይሄ እንትላላለን። እናንተ አትፈሩ? ለምሳሌ ኢን ዘ ሎንግ ተርም ተለጥጦ ኢትዮጵያን ራሱ ሊከፋፍላት ሊያጠፋት ይችላል፣ አንድነቷን ይሰብራል የሚል ፍራቻ አይመጣባችሁም አንዳንድ ጊዜ? እንግዲህ የኢትዮጵያዊነት ፋይዳ ደካማ ከሆነ ማንም ሰው ጠግኖ ሊጠግነው የሚችል አይሆንም። ምን ማለት ነው? የኢትዮጵያዊነት ፋይዳ ስንል ኢትዮጵያዊ መሆን እንደ ክብር እንደ ጸጋ እያንዳንዱ ዜጋ
የሚወስድበት የራሱ በቂ ምክንያት ካለው እንደዚህ አይነት አደጋ ይኖራል ብዬ አልገምትም። በቂ ምክንያት ከሌለው እኛ ምንም አላደረግን ለውጥ አይመጣም፣ እንደ ዩጎዝላቪያ መበታተን ላይቀር ነው። በእኔ እምነት ግን የኢትዮጵያዊነት ፋይዳ በጣም ጥልቅ ነው፣ በጣም መሰረታዊ ነው። ጥልቅ መሰረታዊ ኢኮኖሚያዊ ምክንያቶች አሉት። 80 ሚሊዮን ህዝብ አንድ ላይ ስናጨበጭብ ይበልጥ እንደመጣለን፣ ይበልጥ ጠንካራ ተወዳዳሪ እንሆናለን። ተመጋጋቢ ኢኮኖሚ ነው ያለን። በፖለቲካው መስክ እንደዚሁ የሀገራችን ደህንነት ከማስጠበቅ መልኩ እንደዚሁ ከትምህርት አኳያ ስንሄድ ተበጣጥሰን የምናገኘው የቴክኖሎጂ አቅምና አንድ ላይ ተሰባስበን የምናገኘው የቴክኖሎጂ አቅም የተለያየ ነው የሚሆነው። ስለዚህ መሰባሰቡ የራሱ ጠንካራ ምክንያት አለው። የሆነ ነፋስ የሚጠርገው ጉዳይ አይደለም። የመጀመሪያው ነገር ሊታሰበው ማንም ሰው ሊያስብ የሚገባ ጉዳይ ይሄ ነው። ኢትዮጵያዊነት ይህን ያህል የመንደር ነፋስ የሚያፈናቅለውና የሚበጣጥሰው ነገር አይደለም። ምክንያት አለው። ተፈላጊ የሚሆንበትና ጠንካራ የሚሆንበት መሰረታዊ ምክንያት አለው። ስሜት አይደለም፣ ነባራዊ ሁኔታ ነው። የመጀመሪያው ጉዳይ ይሄ ነው። ሁለተኛው ጉዳይ ኢትዮጵያዊነት ህብረታችን፣ አንድነታችን በልዩነታችን ላይ የተመሰረተ ነው። በሃይማኖት የተለያየን፣ በብሔር ብሔረሰብ የተለያየን፣ በጾታ በእድሜ የተለያየን ኢትዮጵያዊነታችን ይህንን ማስተናገድ የማይችል ከሆነ ይህንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል። ሞኖክሮም፣ አንድ ቀለም፣ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት ስላለን አንድ ህዝብ የምንሆን ከሆነ ኢትዮጵያ እንደዛ አይደለች። ልዩነታችን የጥንካሬያችን ምንጭ እንዲሆን ከተፈለገ ግን ይህንን ልዩነት ለማስተናገድ ለማቀፍ መቻል አለብን። ስለዚህ ሙስሊም ኢትዮጵያዊ፣ ክርስቲያን ኢትዮጵያዊ ሁሉም ኢትዮጵያዊ ናቸው። ሙስሊሙ ሙስሊም መሆኑ ያኮራዋል፣ ክርስቲያኑ ክርስቲያን መሆኑ ያኮራዋል። በሙስሊምና በክርስቲያን መካከል ዲሞክራሲያዊ ግንኙነት ይኖራል። የተለያዩ ብሔረሰቦችም እንደዛው፣ ወጣትና የእድሜ ባለጸጎችም እንደዛው፣ ወንዶችና ሴቶችም በእኩልነት ላይ የተመሰረተ ግን ሊለጠጥ አይችልም ወይ? ማለቴ ለምሳሌ እኔ ኦሮሞ ነኝ። ለምሳሌ አባቴ ኦሮሞ ነው። ኦሮሞነት በጣም ሞር ሴንቲመንት እየሰጠሁት በመጣ ቁጥር ኢትዮጵያዊነቱን አይደበዝዝም ወይ? አይደበዝዝም። ምክንያቱም የእርስዎ ኦሮሞነት መገለጫ ብቻውን እርስዎን አይገልጽም። ኦሮሞ ኬንያዎች አሉ። እርስዎ ኦሮሞ ኬንያዊ አይደሉም። እርስዎ ኦሮሞ ኢትዮጵያዊ ነው። ስለዚህ በኢትዮጵያዊነት ብቻ አይገለጹም፣ በኦሮሞነት ብቻ አይገለጹም። አንዱ ከሌላው ተነጥሎ አይሄድም። እንደዚህ አይነት አስተሳሰብ ነው እየሰፈነ የመጣው። ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም። ኦሮሞነትን መካድ አይጠይቅም። የኦሮሞ ባህልን ማንቋሸሽ አይጠይቅም። ኦሮሞነትን መካድ አይጠይቅም። በጣም ጥሩ ኦሮሞ ሆኖ በጣም ጥሩ ኢትዮጵያዊ መሆን ይችላል። እንዲያውም አንዱ ከሌላው ውጪ ሊመጣ አይችልም። በተግባርም እየታየ ያለው ይሄው ነው። ከዚህ በፊት የኦሮሞነት ጉዳይ በጠቅላላ እንዳይነሳ፣ ምክንያቱም አገሪቱን ይበትናታል ይባል በነበረበት ወቅት ውስጡን የመነጣጠል ስሜትና መንፈስ በከፍተኛ መጠን ያደገበት ሁኔታ ነው የነበረው።